ዛሬ በየቀኑ ምናልባትም በቀን ብዙ ጊዜ የምትጠቀሙበትን ነገር እንመረምራለን። አዎ ስልካችሁን። የአስማታዊ ንክኪ ስክሪን እንዴት እንደሚሰራ ያለው ሚስጥር እንፈታለን። ለመደነቅ ተዘጋጁ፣ ምክንያቱም ከምትገምቱት በላይ በጣም ቀላል። ቪዲዮን እንደምትወዱ ስለማልጠራጠር ላይክ እና ሰብስክራይብ ማድረግ ጀምሩት። ሁለት አይነት የተች ስክሪን አይነቶች አሉ። የመጀመሪያው ሬዚስቲቭ ተች ስክሪን ሲሆን ሁለተኛው ደግሞ ካፓሲቲቭ ተች ስክሪን ነው። ሬዚስቲቭ ተች ስክሪን። ይህ አይነት ተች ስክሪን በመካከላቸው ክፍተት ባላቸው ሁለት ቀጫጭን ሽፋኖች የተሸፈኑ ሲሆን አንደኛው ሽፋን ኤሌክትሪክ አስተላላፊ ሲሆን ሌላኛው ደግሞ ኤሌክትሪክ ተከላካይ ነው። ልክ ስትጫኑት ሁለቱ ሽፋኖች ይገናኛሉ። ይህም በኤሌክትሪክ ፍሰት ውስጥ ለውጥ ይፈጥራል። ይህም ዲቫይሳችሁ የነካችሁት ቦታ የት እንደሆነ ለመለየት ያስችለዋል። ሬዚስቲቭ ተች ስክሪኖች ንክኪን ለመለየት ግፊትን ይጠቀማሉ፣ ማለትም በጣም መጫን ያለባችሁ ማለት ነው። ሁለተኛው ደግሞ ካፓሲቲቭ ተች ስክሪን ነው። ይህ አይነት ተች ስክሪኖች በአብዛኛው ዲቫይሶች ላይ የምንጠቀምበት ተች ስክሪን አይነት ነው። ይህ አይነት ስክሪን በመስታወት ክፍል ላይ ቀጭን ግልጽ የሆነ የኤሌክትሪክ አስተላላፊ ሽፋን አለው። ልክ በጣታችሁ ስትነኩት በኤሌክትሪክ ፍሰቱ ላይ ለውጥ ይፈጥራል። ይህም ዲቫይሳችሁ የነካችሁት ቦታ በትክክል የት እንደሆነ እንዲያውቁ ይረዳዋል። እስቲ ስለ ካፓሲቲቭ ተች ስክሪን ዝርዝር ወደ ሆነው ሀሳብ እንግባ። ክፍሎቹ። ካፓሲቲቭ ተች ስክሪን ብዙ ሌየሮች ወይም ክፍሎች ያሉ ሲሆን የመጀመሪያው የመስታወት ሽፋን ወይም ዘግላስ ሰርፌስ የምንለው ነው። ይህ ከላይ ያለው የስክሪኑን ክፍል ማለትም በቀጥታ የምትነኩ ክፍል ነው። ከስር ያሉትን ክፍሎች ለመጠበቅ ከጠንካራ መሰበርን መቋቋም ከሚችል መስታወት ይሰራል። ይህኛው ክፍል በኤሌክትሪክ አስተላላፊ ውስጥ አይሳተፍም፣ ነገር ግን ስለ ስክሪኑ ጥንካሬ ወሳኝ ክፍል ነው። ሁለተኛው ክፍል ኤሌክትሪክ አስተላላፊው ክፍል ወይም ዘ ኮንዳክቲቭ ሌየር በመባል ይታወቃል። ይህኛው ክፍል አስማተኛው ቦታ ነው። ኤሌክትሪክን የሚያስተላልፍ ቀጭን ግልጽ የሆነ የቁስ ክፍል ነው። ኮንዳክቲቭ ሌየር የሚሰራው ከኢንዲየም ቲን ኦክሳይድ ወይም አይቲኦ ነው። ይህ ክፍል በስክሪኑ ላይ በእኩል መጠን ተሰራጭቶ በጣም ደካማ የኤሌክትሪክ ቻርጅን በውስጡ ያፈሳል። ልክ እንደ ቀጭን የማይታይ የኤሌክትሪክ መረብ አድርጋችሁ አስቡት። ሶስተኛው ዘ ሴንሰር ግሪድ ከኮንዳክቲቭ ሌየሩ በታች የሚገኝ ክፍል ነው። እነዚህ ሴንሰሮች ልክ እንደ ትናንሽ ዲቴክተሮች ናቸው። በኮንዳክቲቭ ሌየር ውስጥ ያለውን የኤሌክትሪክ ፊልድ ያለማቋረጥ ይከታተላሉ። ማንኛውም የኤሌክትሪክ ፊልድ ለውጥ መለየት ይችላሉ። ሁለት ንክኪው ወይም ዘተች። የጣታችሁ ሚና እዚህ ጋር በጣም የጎላ ነው። አስተላላፊነት ወይም ኮንዳክቲቪቲ። ጣታችን ምንም እንኳን ጠንካራ አስተላላፊ ባይሆንም ትንሽ መጠን ያለው የኤሌክትሪክ ማስተላለፍ ይችላል። ይህም ማለትም ጣታችን ካፓሲቲቭ ተች ስክሪን ላይ ከፍተኛው ሚና ይጫወታል። መስተጓጎል ወይም ዲስረፕሽን። ስክሪኑን ሲነኩት ጣቱ በኮንዳክቲቭ ሌየር ውስጥ ያለውን የኤሌክትሪክ ፊልድ በተወሰነ ቦታ ያስተካክሏል። ልክ እንዲህ አስቡት። አንድ ጸጥታ በሰፈነበት ኩሬ ወይም ሐይቅ ላይ በሆነ ነገር ስትነኩት ወይም ድንጋይ ስትወረውሩበት ሞገዶች እንደሚፈጠሩ ማለት ነው። ይህም ልክ እንደዛ ስክሪኑን ስትነኩት ጣታችሁ በኮንዳክቲቭ ሌየር ውስጥ ያለውን የኤሌክትሪክ ፊልድ ይረብሸዋል። ስሜት ወይም ሴንሲንግ። ስልኩ ንክኪውን እንዴት ያገኛል? ይህም በደንብ ለማየት መጀመሪያ ካፓሲታንስ ምን እንደሆነ። በግሪዱ ውስጥ ያሉ ሴንሰሮች ቀጫጭን ካፓሲተሮች ናቸው። ካፓሲተሩ የኤሌክትሪክ ቻርጅን ያከማቻል። ካፓሲተሮቹ ኤሌክትሪክ የመያዝ አቅማቸው ልክ ጣታችሁን ስታስጠጉ ይለወጣል። ልክ እንዲያስቡት፣ ልክ እንደ ትንሽ ባትሪ አድርገው ያስቡት እና ስትጠጉት የሚነካው ማለት ወይም ስትጫኑት የሚነካው። ሌላኛው ቼንጅ ዲቴክሽን ወይም ለውጥን እንዴት ያውቃሉ? ስክሪን ሲነኩት ጣታችሁ በነካችሁት አቅራቢያ ያሉትን የሴንሰሮች ካፓሲተሮች ይለውጣል። እናም ሲስተሙ ይህን ለውጥ ያውቃል። ሌላኛው ቦታ፣ የነካችሁትን ቦታ እንዴት ያውቃል? ሴንሰሮቹ ለውጥ እንዳለ ብቻ ሳይሆን ለውጡ የት እንደተከሰተም ያውቃሉ። የዚህ ትክክለኛነት አኩሬሲ በጣም ወሳኝ ነው።